በአምስት ክፍሎች የተከፈለ ነው። ቅድም እንዳልኩት አንደኛው የሰው ሰራሽ አስተውሎት ቋሚ ኤግዚቢሽን ነው። በዚህ ውስጥ የሰው ሰራሽ አስተውሎት ምን ማለት ነው በዓለም ላይ ኢትዮጵያ ደግሞ ምን እየሰራች ነው የሚለውን ታዩበታላችሁ። ስለዚህ ሁለት ነገር ነው። ሳይንሱ ዓለም ላይ ምን ላይ ነው፣ ከየት ተነስቶ የት ደርሷል። ኢትዮጵያ ደግሞ በግብርና፣ በጤና፣ በፋይናንስ፣ በትራንስፖርት፣ በሴኩሪቲ እና በሌሎችም ስራዎች በሰው ሰራሽ አስተውሎት ምን እየሰራች እንደሆነ የምናይበት ነው። ይሄ አንደኛው ነው። ሁለተኛ የአየር ንብረት ለውጥ ነው። ዛሬ ችግኝ ተክላችኋል? በጣም ጥሩ። አንዴ እስኪ ለራሳችሁ የአየር ንብረት ለውጥ አደጋዎች ዓለምን እያስቸገሩ ይገኛሉ። ኢትዮጵያም የዛ ተጠቂ ነች። የተለያዩ ከሀገራችን ክፍል የመጣችሁ ክቡራን እና ክቡራት የጉባኤ ተሳታፊዎች እንደምታውቁት በየጊዜው ድርቅ ያጋጥመናል። የድርቁ ምክንያት የአየር ንብረት ለውጥ ነው። ይህንን ለመቀንተን ለማለት ኢትዮጵያ ሁለት ሶስት ዋና ዋና የመፍትሄ እርምጃዎች እየወሰደች ነው። አንደኛ የአረንጓዴ አሻራ ዛሬ ያደረጋችሁ፣ ሁለተኛ ታዳሽ ኃይል መጠቀም፣ ሶስተኛ ሌሎች ሰው ደግሞ ወደ ፎቶ ይሄዳል። ስለዚህ ይሄ የሰው ሰራሽ አስተውሎት ስፍራ ነው። እየተመለከታችሁ እያያችሁት ዋናው ነገር ምንድነው? ሳይንሱ ምንድነው? ኢትዮጵያ ምን እየሰራች ነው? አሁን በግራ በኩል በሰው ሰራሽ አስተውሎት ኢትዮጵያ በጤና ብዙ ስራ እየሰራች ነው። ለምሳሌ ያህል በሰው ሰራሽ አስተውሎት የስኳር በሽታ፣ የእህልና እናቶቻችንን የሚያጠቃ የጡት ካንሰር በሽታ፣ ሌሎችን በሽታዎች ከ6 ሆስፒታሎች ጋር ሆኖ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ስራዎች እየሰራ ነው። በግብርናም እንደዚሁ በርከት ያሉ ስራዎች እየሰሩ ነው። በፋይናንስ የምታውቁት ነው እንግዲህ በዛሬ ጊዜ በትሪሊየን የሚቆጠር ብር በቀን በተለያዩ የዲጂታል ፕላትፎርሞች እየተንቀሳቀሰ ይገኛል። ከጀርባ አርቲፊሻል ኢንተለጀንስ ያለው ስለዚህ የምንመለከታቸው በሙሉ የዛ ስራው የሆነ ነው። ደጋግሜ እንዳነሳሁላችሁ ዓላማው አገር መገንባት ነው፣ ትውልድን መገንባት። እዚህ እንደምታዩት በጣም ከፍተኛ የሆነ እና የዘመኑ የሚዋሸ ቴክኖሎጂ ነው። አሁን የአየር ንብረት ለውጥ እየገባ ነው። የአየር ንብረት ለውጥ እየገባ ነው። ቋሚ ኤግዚቢሽን አንዴ የአየር ንብረት ለውጥ አደጋው ምንድን ነው? ጎርፍ፣ ድርቅ፣ ዝናብ፣ በጣም በርካታ ነገር ነው። ስለዚህ እነኚህ ችግሮች እንዴት እንደሚፈጠሩ እናስረዳበታለን። ከዛ ባሻገር ምክንያቶቹ ምንድን ናቸው? የአየር ንብረት ለውጥ እንዲከሰት የሚያደርጉ ምክንያቶቹ ምንድን? ሰው ነው ይህን የሚያደርገው። ሰዎች ለኑሯቸው ሲሉ የሚጠቀሟቸው የኢነርጂ የኃይል አማራጮች የአየር ንብረት ለውጥ ወይም የአየር ሙቀትን እንዲጨምር አድርጓል። በፋብሪካ በከሰል በቆሻሻ ማስወገድ እነኚህ ነገሮች በሙሉ የአየር ንብረትን እየቀየሩ ነው። ያ በመሆኑ ምክንያት በርካታ ጉዳቶች ወይም ተጽዕኖዎች ተፈጥረዋል። አንደኛው ቅድም እንዳልኩት የድርቅ ጉዳይ ነው። ሁለተኛው ውሃ፣ ጤና ላይ አጠቃላይ ደግሞ የሀገር ኢኮኖሚ ላይ ጉዳት እየፈጠረ ነው። ችግሩን ያመጣው ሰው ነው። መፍትሄው ደግሞ ማን ነው? ሰው ነው። ስለዚህ ችግሩም ሰው ነው፣ መፍትሄውም ሰው ነው። ስለዚህ እያንዳንዳችን የአየር ንብረትን ለውጥ እንዲመጣ ያደረኩት የተከልኩት እኮ ፋብሪካ የለም ማለት አይቻልም። የምንጠቀማት እያንዳንዷ የከሰል ምድጃ፣ የምንጠቀመው እያንዳንዱ የአመጋገብ ዘዴያችን በሙሉ ለአየር ንብረት ለውጥ የራሱ ኢምፓክት አለው። ዛሬ የተጠቀምነው አውቶቡስ ነዳጅ ነው አይደለም? የኤሌክትሪክ ከሆነ ችግር የለውም። ኤሌክትሪክ በጣም ጥሩ። ነገር ግን ነዳጅ ራሱ አጠቃቀማችን ቤት ውስጥ የምንጠቀማቸው በሙሉ እቃዎች ለዚህ ሁሉ አስተዋጽኦ ያበረክታሉ። የለሁበትም ማለት አይቻልም። ችግሩ ላይ የለሁበትም ማለትም አይቻልም። መፍትሄው ላይም አይመለከተኝም ማለት አይቻልም። እሱን ነው የምናየው። በነገራችን ላይ የሳይንስ ሙዚየም እነዚህ 5 ሴክሽኖች ሲገነቡ መንግስት ከበጀት አልወሰደም።
ይሄ የተሰራው በእርዳታ ነው። የልማት አጋሮች ባደረጉት እና ተሰብስቦ በመጣ ገንዘብ ነው እንጂ ከመንግስት በጀት ተወጥቶ አይደለም። እሱ ሌላ ስራ አለው፣ የልማት ስራ አለው፣ እሱ እርሻ አለው፣ እሱ ማኑፋክቸሪንግ አለ፣ እሱ የሰራተኛ ደሞዝ አለው። እዚህ የተሰሩት በሙሉ የምትመለከቷቸው በእርዳታ ተጠይቀው የተሰሩ ናቸው። እንዳልኩት ዛሬ እናንተም የመፍትሄው አካል ነበራችሁ። አረንጓዴ አሻራ የአየር ንብረት ለውጥን መልስ ለመስጠት ኢትዮጵያ ያደረገችው ውጥን ነው። እስኪ ዛሬ ያደረጋችሁት የችግኝ ተከላ እንዴ! ይሄ ቀላል ነገር አይደለም። በየዓመቱ አሁን እኛ ከ48 ቢሊዮን በላይ ችግኝ ደርሰዋል። ይሄ እየቀጠለ ነው የሚሄደው። በዚሁ እየቀጠልን ስንሄድ በየዘመኑ ያጋጥመን የነበረው ድርቅ ይሁን የአየር ንብረት ሌሎች ተጽዕኖዎች እየቀነሱ ይሄዳሉ። ስለዚህ ይሄ ኤግዚቢሽን እሱን ነው የሚያስተምረን። ከዛ ባሻገር ስለ ኤሌክትሪክ መኪና ብታውቁት ነው። አንደኛው ሌላኛው አማራጭ የመፍትሄ አማራጭ ታዳሽ ኃይል መጠቀም። በኢትዮጵያ አሁን ምን ያህል ኤሌክትሪክ መኪና አለ? ማን ነው የሚነግረኝ? እስኪ እንግዲህ ኢትዮጵያ መንግስት አስቀድሞ ነው የነዳጅ ጉዳይ መፍትሄ ሊሆን አይችልም ተብሎ ኤሌክትሪክ መኪና ብቻ እንዲመጣ የተደረገው። በአሁኑ ጊዜ ከ150 ሺህ በላይ የኤሌክትሪክ ተሽከርካሪዎች ነው እዚህ የገቡት። የናፍጣ ካሁን በኋላ እንደማይገባ ታውቃላችሁ አይደል? አዳዲሶቹ አሁን ኤሌክትሪክ ነው እየገባ ያለው። በመሆኑ ከፍተኛ ቁጥር ያለው ተሽከርካሪ ነው አውቶቡሶችን ጨምሮ እየተጠቀመ ያለ ነው። ስለዚህ ታዳሽ ኃይል ይሄው አንዱ ነው። ወደ ግብርና እንሄዳለን።
ሺህ